ሰላም ሰላም የውድ የፈለቀች ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ሱቅ ሄጄ ምን እንዳገኘው ልንገራችሁ። ስንት ዓመት ሙሉ እኔ ሱቅ ሄጄ አላውቅም። አጋጣሚ ሹፌር ነበር የሚገዛው እና ኮባ አገኘው። ደስ ብሎ ኮባ ብዬ ማለት ነው። እና ከዛ ዛሬ ሱቅ ሄጄ ከሴትዮ ጋራ በቃ ስንዞር ወይኔ ስንት ሰዓት ሙሉ 3 ሰዓት ሙሉ ማለት ነው ስታዞረኝ ቶሎ ነው የምንሄደው ብላኝ መታ ነይ እንሂድ ብላ ቶሎ ነው የሄደች ብቻዋን ስለሆነች ማለት ነው። አብሬያት አጋዘዋት እሷ እስከምትሰግድ ድረስ እኔ እማቀውን የቤት አስቤዛ እየገዛው እዚህ ጋር ኮባውን እያየሁ እየተገረምኩ ነበረ። ከዛም በኋላ ደግሞ እኔ የምፈልገው ሰላጣ ነበረና የሁሉም አንድ አካባቢ ነው ገርቦኛል። ደስ የሚለው ነገር ላስገዛት ነበረ ግን ረስቼው መጣው ዳቦ እንጋግርበታለን ብዬ ማለት እና በሌላ ቀን ገዝቼ ራሴ እንጋግርበታለን የምር ማለት ነው። እና እላችኋለሁ ከዛ እዚህ ጋር ሰላጣ እየፈለግኩኝ እዚህ ጋር ደግሞ ቦግዶንስ ከዝበራ ምናምን ያው ብቻዋን ስለሆነች ነው ይዛ የሄደችው። እዚህ ጋርም ደግሞ እየተጠነቀቅኩ ነው ሰው እንዳይገባብኝ ማለት ነው። እና ውዶችዬ አበረታቱኝ፣ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በቅንነት አብረን እንደግላችኋለሁ። እና በጣም ነው የሚያደክመው የሱቅ መሄድ እንደዚህ መቶ ፍሪጅ ውስጥ እንደምንገተው አይደለም። እዚህ ጋር ደግሞ ነጭ ሽንኩርት አለ ማለት ነው። ነጭ ሽንኩርት አልገዛውም፣ ድንችም አለ፣ ሁሉም ይሄ ነጭ ሽንኩርት ምናምን ቤታችን አለ። እኛ ልንገዛ ሄድ ነው ትንሽ ማለት ሳሙና ምናምን ክሎሪክስ፣ ዲቶል፣ ኮንፈርት ነበረ የገዛ ነው ማለት ነው። እና ከዛ ለምንድን ነው እዚህ ማንገባው ምናምን ብላ የገዛነውን እቃ አትጠይቁኝ ማለት ነው። በጣም ብዙ እቃን የገዛ ነው ማለት ነው። እሷ ሰግዳ ከመጣች በኋላ ምን እንደነካት አላውቅም። በቃ በጣም ብዙ እቃ ገዛም ማለት ነው። እዚህ ጋር ደግሞ የምፈልገውን ሰላጣ እየፈለግኩ ነበረ። ልጆቿ ሲመጡ ስፔሻል ነገር ነው የምትለን፣ ስለዚህ እኔ እየፈለግኩ ነበረ ሰላጣ ምናምን ማለት ነው። እየፈለግኩኝ የዛሬ ውሌ ላሳያችሁ። ያው ሜዲካ እንዴት እንደመጣልኝ ልቀርጽ ማለት መቅረጽ እንዳለብኝ ማለት ነው። ደስ የሚለው ነገር እንኳንም ስልኬን ትቼ አልሄድኩም። እዚህ ጋር ደግሞ ሀባብ አገኘሁኝ። በነገራችን ላይ ሀባብም ገዝተናል አንድ ማለት ነው። እዚህ ጋር ደግሞ ትልቁ የፈረንጁ ቃሪያ ነው፣ በየከለርም አለ። እሱንም አልገዛንም። ለምን እቤት አለ። ለፒንሳ ነው እኛ የምንጠቀመው፣ ለፒንሳ እና አንዳንዴ ሰላጣ የኔ ሴትዮ ስለማትወድ። እዚህ ጋር ደግሞ እንደ ሀገራችን በቆሎ አገኘንና ወይ ጉድ ብዬ ማለት ነው። እና እዚህ ጋር በቆሎ አግኝተናል። ከዛ እዚህ ጋር ደግሞ ቤኒጃል፣ እኔ ኢትዮጵያ ምንድን ነው የሚባለው እዚህ ቤኒጃል ነው የሚሉት። እና ከዛ እዚህ ጋር ደግሞ ምን ነበረ፣ እዚህ ጋር ቲማቲምም ገዝቻለሁኝ። ከዛ እየዞርኩ ነው ማለት ነው። እስካሁን ድረስ እየፈለግኩ ያለሁት እኔ የምፈልገውን ሰላጣ ግዢ ስላለችኝ የጠወለገ እንዳገዢ ብላ ስላለችኝ እየገዛው ነበረ። 2 ወሰድኩኝ። ከዛም በኋላ እላችኋለሁ 2 ወሰድኩ። ከዛ አንድ ደግሞ ሰላጣ ወስጃለሁኝ፣ ሌላም ሰላጣ ማለት ነው። የጠወለገ ስላለችኝ እያየው ነበረ በኋላ እንትን እንዳትለኝ ማለት ነው። ለምን እንደዚህ አላረግሽም እንዳትለኝ ማለት ነው። እና እላችኋለሁ ውሎዬ እንደዚህ ነበረ። በቃ ግን ከዛም በኋላ ውለን ምናምን ከመጣም በኋላ እራስ እንዴት እንደሚያምሩ ዙረት ማለት ነው። እና እላችኋለሁ የዛሬ ውሎዬ እንደዚህ ነበረ እላችኋለሁ ማለት ነው። ያው ሰላጤን ገዝቻለሁ እዚህ ጋር እላችኋለሁ። ከዛ ደግሞ ዞር አልኩኝ። እዚህ ጋር የስኳር ድንች በየከለር አለ። እንደገና ደግሞ ያው በየከለሩ ነው ያለው። እዚህ ጋር ደግሞ ሁሉም ነገር አለ። ደስ ይላል ግን የምሬ ነው የምላችሁ። አንዳንድ የገበያ የሚሄድ ድንች አለ ምን አለ፣ እሱን አልገዛንም በቤት ስላለ ማለት ነው። ሽንኩርትም አለ። እኛ ትንሽ ነገር ልንገዛ ነበር ግን መጨረሻ ላይ የገዛነውን እቃ አትጠይቁኝ። ሴትዮ አሉ ውስጥ ነው የገባችው መሰለኝ እና እኔም ዝም አልኳት ግዢ ብዬ ማለት ነው። ሜዲካል ቀረ ብላ ነው መሰለኝ። እና የሳምንት አስቤዛ አንዴን የተገዛው ማለት ነው። መጀመሪያ የሳሙና ምናምን የገዛ ነው። ከዛ እዚህ ገብተን እንደ ቀልድ ተውኝ የገዛነውን ነገር ማለት ነው። እና ሱቅ ሄዳችሁ የምገዙ ልጆች መጥኔ ይስጣችሁ። በእውነት እኔ ምርር ብሎኛል። ምርር በቃ በጣም ነው የሚመረው። እውነት ይዞርባችኋል። እኔ እንጃ በጣም ነው የሚዞርባችሁ። በቃ
እኔ አላቅም። እኔ አሁን ራሴን እንዴት እንዳመመኝም አትጠይቁኝ። ከዛ እዚህ ጋር ኪያር ነበረ። ኪያርም አልገዛንም፣ ለምን እቤት አለ፣ ሁሉም ነገር አለ። ግን እሷ በቃ ስትመጣ ደግሞ የእኛ ሴትዮ በቃ ያየችውን ሁሉ ነው የምትገዛው። ከዛ እኔም ግዢ ነው የምላት፣ አትግዢ አልላትም። በቃ ማለት ያው አትግዢ አልላትም እና እየገዛን ነበረ። ይሄ ሁሉ አሁን እዚህ ጋር እኔ ለብቻ የገዛሁት አንድ ትሮሊ ያለ፣ እሷም ለብቻ አንድ ትሮሊ ያለ። መጨረሻ ላይ ግን የገዛነውን እቃ አሳያችኋለሁ ማለት ነው። እዚህ ጋር ሌሞንም አለ። ሌሞንም አልገዛውም፣ ለምን ቤት ስላለ ማለት ነው። ይሄ ሁሉ የምቀርጸው እሷ ልትሰግድ በሄደችበት ሰዓት ነው። ለምን ያው በቃ እየገዛሁኝ እቃ ትሮሊ ውስጥ እያደረግኩ እኔ ደግሞ ቀርጻለሁ ማለት ነው። እዚህ ጋር ደግሞ ቱፋሃ ምናምን አለ፣ ፍሩት፣ እሱንም አልገዛንም። ለምን ይሄኔ ሴትዮ ይሄ ፍሩት ምናምን በኦርደር ነው የምታስመጣው። ስለዚህ እዚህ አልገዛንም ማለት ነው። ውድ ነው ትላለች፣ እንዴት እንደሆነ አላውቅም። ስለዚህ ቤት ነው የምታስመጣው እሷ እና እላችኋለሁኝ። እና የዛሬው ውሎ እንደዚህ ነበረ። እናንተስ እንዴት ነው? እና ውሏችሁ እንዴት ነው? እና ደስ ይላል። ግን በጣም የሱቅ እቃ በጣም አድካሚ ነው በጣም። እዚህ ጋር ደግሞ እኔ እየፈለግኩ ያለሁት የሴትዮን ጅብን እየፈለግኩ ነበር፣ አላገኘሁም። መጨረሻ ላይ ግን ራሷ መታ አገኘችው። እኔ ዞረብኝ፣ በቃ በጣም ደከሚ፣ በጣም ዞሬ ነበር እና ራሷ መታ ይኸውልሽ ብላ አገኘችው ማለት ነው። እኔ ፈልጌ ፈልጌ ያጣሁኝ። ስለዚህ ራሷ ያው ባለቤቷ አገኘችላችኋለሁኝ እዚህ ጋር ደግሞ ማለት ነው። ከዛም በኋላ ብቻዬን እየዞርኩ ነው አሁንም። ከዛ ለበን ገዛውኝ፣ ልብና ገዛው። እኔ ነኝ ይሄን ሁሉ የገዛሁት ማለት ነው። እና እላችኋለሁ ደስ ይል ነበረ። ያው ድካም ባይኖረው ማለት ደግሞ በቃ ያው ይዞርባችኋል፣ በቃ ጌታን ይዞርባችኋል። በጣም ነው የሚዞሩባችሁ በእውነት። እቃ የምገዙ ልጆች ብርታቱን ይስጣችሁ የምር። እና ውድ ፋሚሊዎች ሰብስክራይብ አድርጉ፣ አበረታቱ በቅንነት። ከዛ በኋላ እዚህ ጋርም ወተትም ገዝቻለሁ ማለት ነው። ለምለም ወተትም ገዝቻለሁ ማለት ነው። እና እንደዚህ ነበር ውሎዬ እላችኋለሁኝ። እንግዲህ ኮሜንት፣ ላይክ፣ ሰብስክራይብ እያደረጋችሁ በቅንነት አበረታቱ። እኔ መመልስላችኋለሁ በኮሜንት አድርጉ። ሰብስክራይብ ስታደርጉ ኮሜንት አድርጉልኝ። እዚህ ጋር ደግሞ ማንጎም አልገዛንም። ከዛ ይኸው እቃዬ ማለት ነው። እቃዬ ይሄ ነው አይደለ? ከዛ ማለት ነው ይኸውላችሁ የገዛ ነው 3 ዶሮ ራሱ ወደ ስንት እሽግ ነው የገዛ ነው። በቃ ተውኛ አንድ ያፈዝነው እና ይሄን ይመስላል ቆይታችንን እላችኋለሁ። ሰብስክራይብ ላይክ አድርጉ፣ አበረታቱ በቅንነት እና እንደዚህ ነው እላችኋለሁ። እና አበረታቱ በቅንነት